አንገታቸውን ቅሉ ነው ያለው። ሰበር የተቃጠለውን ቤተክርስቲያን ዳግም እንደሚሰሩት ቃል መግባታቸው ተነገረ። አዳዲስ ቪዲዮዎች ከአርሲ እየወጡ ይገኛሉ። ከአርሲ ጥቃትና ግድያው ጋር በተገናኘ ሰላም ውድና የተከበራችሁ የዝርዝር ሚዲያ ቤተሰቦች እንደምን አላችሁ? በያላችሁ በሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች መጥቻለሁ። አርሲ ላይ የሚደረገውን ግፍና በደል እየተቃወምኩኝ ኦርቶዶክሳውያን በመጀመሪያ ደረጃ የምንመለከተው እነዚህ ገዳዮች እነማን ናቸው የሚለውን እናጋልጣለን። በሁለተኛ ደረጃ ደግሞ የምንመለከተው እነዚህን የተጎዱ ኦርቶዶክሳውያን ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችንን በምን መልኩ እንረዳቸው እንመለከታለን። እናንተም ይህንን ቪዲዮ እስከ መጨረሻ በመከታተል ላይክ፣ ሼር እያደረጋችሁ ለዓለም እንድታደርሱ በሌሉ እግዚአብሔር ስም እጠይቃለሁ። እዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ 15 ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወደ ዛሬ ቪዲዮ እንሄዳለን። ተከታተሉ። ሰበር የተቃጠለውን ቤተክርስቲያን ዳግም እንደሚሰሩት ቃል መግባታቸው ተነገረም። ዛሬ ሰኔ 2 2018 ዓ.ም በአርሲ ሀገረ ስብከት በአስኮ ወረዳ የተቃጠለውን ጥንታዊውን የቅዱስ ገብርኤል ቤተክርስቲያን ዳግመኛም በአማረና በተዋበ መንገድ እንደሚሰሩት የአዲስ አበባ ሀገረ ስብከትና የአድባራት አስተዳዳሪዎች ቃል ገብተዋል። አስተዳዳሪዎቹ ይህንን ያሉት በዛሬው ዕለት ባደረጉት ስብሰባ ሲሆን በስብሰባውም ብፁዕ አቡነ ሳዊሮስ እና ሌሎችም ታዋቂ ጳጳሳት ተገኝተዋል። ከጥቂት ቀናት በፊት በምስራቅ አርሲ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች መፈናቀላቸውና ከ14 በላይ የሚሆኑት ለሞት መዳረጋቸው እንዲሁም እድሜ የጠገቡ የቅዱስ ገብርኤል ቤተክርስቲያን መቃጠሉ ይታወሳል። ፎሎ ያደረጋችሁ ወቅታዊና አዳዲስ ተመልከቱ። አዳዲስ ቪዲዮዎች ከአርሲ እየወጡ ይገኛሉ። ከአርሲ ጥቃትና ግድያው ጋር በተገናኘ እንደምትመለከቱት አዳዲስ ቪዲዮዎችን እያገኘን እንገኛለን። እንደምትመለከቱት ቤቱ ተቃጥሏል። እህሎችም እየነደዱ ነው። እንደምትመለከቱት እዚህ ጋር ወደ 70 ኩንታል በላይ ነው እንግዲህ ከቪዲዮ ላይ ከሰማሁት ንግግር ወደ 70 ኩንታል የሚሆን እንግዲህ እህል እየተቃጠለ ነው። ቤቱም እንደምትመለከቱት እንግዲህ ነዷል። ይህን ቪዲዮ የቀረጹት ከኋላ መጥተው እንግዲህ እሳቱን ለማጥፋት እንግዲህ የመጡ ሰዎች ናቸው። ይህን ቪዲዮ የቀረጹት ከአርሲ ላይ እንግዲህ አሁንም ተደጋጋሚና የተለያዩ ቪዲዮዎች እየወጡ ይገኛሉ። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል ለዚህ ጉዳይ እንግዲህ መልስ መስጠት አለበት። የጸጥታ ዘርፍ፣ የተለያዩ እንግዲህ መንግስት አካላት ለዚህ ጉዳይ ላይ ትኩረት ማድረግ አለባቸው። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ፣ ቤተክርስቲያን ተሰደደች፣ ተቃጠለች። ሁለት እጃችን አንስተን እንንበር። እግዚአብሔር ይፈርድ። በቅርብ ቀን እግዚአብሔር ፍርድ ነው። ሁላችን ወደ እንንበር። ያው ሁላችን ወደ ስላሴ እንንበርከክ። ስላሴ እርሱን ይሰጥ። እጃችን አንስተን እንንበርከክ። አጋሳለም ስላሴ የአባታችን መልስ ስጠን፣ መልስ ስጠን። ከአርያም ክልል ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ፣ ቤተክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎት ስታደርጉ የነበሩ። ህጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። እባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ
ቀኛችን ትርሳ፣ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ ማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት እፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን በዚህ ሰዓት ከአርሲ ሰበር መረጃ ተሰምቷል። የአርሲ አሰኮ ወረዳ የፖሊስ አዛዥ በቁጥጥር ስር መዋሉ ተነገረም። በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባባው አብደላም በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ቢሮ ኃላፊ ደግሞ ለጊዜው መስተወራቸውን አዩዝ አበሻ ዘግቧል። አዳዲስና ወቅታዊ መረጃዎችን ለማግኘት ይሄኛው አዲሱን ኬቢ ኒውስ 2 አካውንቴን ፎሎ ያድርጉም። መጨረሻም የአርሲ ወገኖቻችን አለቁ። እንደሚታወቀው ባለፉት 3 ቀናት ብቻ 50 በላይ ኦርቶዶክሳውያኖቻቸው የተቀጠፈ ሲሆን አሁን የአርሲ ምድር መንግስት የሌለበት የአሸባሪዎች መፈልፈያ ስፍራ ሆናለች። በቀደመው ጊዜ አርሲ መታወቂያዋ ሰላም፣ ፍቅር ቢሆንም ከቅርብ ጊዜ ወዲህ ግን ፍጹም ተቀያራ ክርስቲያኖችን እያሳደደች የምትበላ ለኑሮም ቢሆን የማትመረጥ የዋብያ ግዛትነቷን በግልጽ ማስመስክራለች። በዚህም በአሁኑ ሰዓት ያልተበረዙት የአርሲ ጀግኖች ወጣቶች በዛሬው ዕለት ግልብጥ ብሎ ሞታት ዳውን ሽመልስ ሲሉ ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። አርሲ የሚገኙ ወጣቶችም ሽመልስ ጠላታችን ነው፣ ባለፉት 2 ከዚያ በላይ በሆኑ ዓመታት የንጹሃን ደም በአርሲ እንደ ጉድ ይፈሳል፣ አንድም ቀን ግን እንደ ኃላፊነቱ የክልሉ ጸጥታ የኦሮሚያ ክርስቲያኖች እልቂት አላሳሰበውም፣ የእሱ ቤተሰቦችስ ቢሆኑ እዚህ የሚያልቁት አንድም ቀን በዝምታ አያድርም፣ ሁሉም ለኦሮሚያ የሚጠቅመው አይደለም፣ ጫካ ያለው የኦሮሚያ ነጻነት እታገላለሁ የሚለው ኦላም ሳይቀር የኦሮሚያን ህዝብ ሰላም ነስቶታል፣ በመንግስት የተሾሙት አመራሮችም ህዝቡን እየዘረፉ ራቁቱን አስቀርተውታል ሲሉ ከበድ ያለ መረጃ ነው ወጥቷል። በዙሪያም መረጃዎችን እንለውጣለን። እነዚህ ክርስቲያኖች በጥይት ከመቆላታቸው አስቀድሞ የጮሁ ህይወታቸውን ለማትረፍ ወዲና ወዲያ በየአቅጣጫው እግሬ አውጭኝ ይላሉ። ይህንን ድንጋጤ፣ ይህንን ፍርሃት፣ ይህንን የልብ ትርታ ቦታው ካልሆንም በቀር እኛም እዚህ ቁጭ ብለን ልንረዳው ከቶ አንችልም። ሞት እያጓራ ጭንብል ባጠለቁ በቀኝ እጃቸው ገጀራ በግራ እጃቸው ደግሞ መሳሪያን ባነገቡ ኃይሎች በከፍተኛ ፍጥነት እንደ ፈረስ ግልቢያ ድምፁን እያስገመገመ ወደ እነሱ ይተማል። በኢሳት አቅም ያለው ሮጦ አቅም የሌለው ዳዴም ቢሆን እያለ ያቅሙን እየወደቀና እየተነሳ ነፍሱን ለማትረፍ ይታገላል። እነዚያ ጨካኝ ሰዎች ከደረሱ ግን ምህረት፣ ይቅርታ፣ አዘኔታ የሚባል ነገር የለም። በሊቢያ 34 ኦርቶዶክሳውያንን የቀሉት ጽንፈኞች በክፋታቸውም ቢሆን ያስንቃሉ። እነዚህ ዓላማቸው ሃይማኖትን ማስቀየር፣ ማተም ማስበጠስ ሲሆን ያንን ካደረክ ይለቋል። የእነዚህ ክፋቱ ግን ምርጫም አይሰጡም። ህፃን ነው አዛውንት እነሱ ጋር እርር የሚባል ነገር የለውም። በቀጥታም ያሰናብቷል። ይህ ነገር ዛሬ አይደለም፣ በአርሲ የተወለደው ሰነባብቷል። ባለፉት 5 ዓመታትም ዋሃብያ፣ ኦላ እንዲሁም የሸርካ ያቦምሳ፣ ጠለታና ዶዶላ አውራጃ አመራሮች ከአርሲው ዞን አስተዳደር ኢብራሂም አብዱል ቀድር ጋር በመተባበር ለዘመናት ያሴሩ ሴራና የቀመሩት ቀመር ነው። ይኸው ዛሬ ወደ ተግባር ተብሎ ወንበር ላይ የተፈናጠጠው የኦሮሚያ ክልል ፕሬዚዳንት አቶ ሽመ ራሳቸው ሰው ነው የምላችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር
ቃሉን ያሰሙ የነበሩ እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት ሊያኖርልን፣ ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። ወይዘሮ ፈቲያ ትባላለች። በምስሉ እንደምትመለከቷት ወይዘሮ ፈቲያ ትባላለች። በአርሲ ኦርቶዶክሳውያን ላይ የተሳለቀች ሴት ናት። 3 ኦርቶዶክሳውያን ብቻ ናቸው የተገደሉት በማለት በቪዲዮ ወጣ ተናገረች። በጣም ነው የሚያሳዝነው። እስኪ ቪዲዮን ተመልክተን እንመለስ። አርሲ ላይ የታጠቀው ኃይል እርምጃ ለመውሰድ ወደ ከተማ ገብተዋል። ወደ ከተማ ሲገባ ንጹሃን ላይ እርምጃ እንዳይወሰድ ሲከላከሉ የነበሩ ሚሊሻዎች ጥቃት ደርሶባቸዋል ወይም ተሰውተዋል ማለት ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፈዋል። ከ9ኙ 3ቱ ንጹሃን ነበሩ፣ በዛ አካባቢ ላይ የነበሩ ናቸው። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። 2ቱ የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህን ውሸት ለየት የሚያደርገውና አይኑን ያፈጠጠ ያገጠጠ መሆኑን የምንረዳው በኦርቶዶክሳውያን የተደረገ ስላቅ፣ በኦርቶዶክሳውያን ሞት ላይ የተደረገ ፌዝ። ውድ ኦርቶዶክሳውያን ይህን ቪዲዮ ይህን ቅሌቷን መላው ዓለም እንዲያውቀው ይህን ቪዲዮ ሼር አድርጉት። በኮሜንትም ሀሳባችሁን አስቀምጡ።